ባሪያው ሐቂቃ የሆነ ኢማንን አይደርስበትም እውነተኛ የሆነ ኢማንን አይደርስበትም ለሰዎች መልካም ለራሱ የሚወደው መልካም ለሰዎች እስካልወደደ ድረስ ይላል ነብዩ አለይሂ ሰላም እነዛ መስጂድ ሳይመጡ ሌላ ቦታ የቀሩ ወንድሞቻችን ነፍስ ያሸንፏቸው ሊሆን ይችላል ሸይጣን አሸንፏቸው ሊሆን ይችላል ስሜታቸውን በመከተል ያኒ መንገድን ለቀው ሊሆን ይችላሉ ግን የኔና የናንተ ስራ ሙስሊም ወንድሞቻችን በእንደዚህ አይነት አህዋል ተማኒ ውስጥ በሚጨማለቁበት ሰዓት ዝም ብሎ ማለፍ አይደለም እኔ መስጂድ እመጣለሁ ምን አገባኝ እኔ ሰግዳለሁ ምን አገባኝ እኔ መልካም የሚባለውን ሰራለሁ ለሌላው ምን አገባኝ ያ የሙስሊም ባህሪ አይደለም ሙስሊም መሆን እንፈልጋለን ነብዩ አለይሂ ሰላቱ ወሰለም ኢማሙ ትርሚዚ በዘገቡት ሐዲስ ኢማሙ አልባኒ ረህመቱላሂ ዐለይሂ ሐሰን ባደረጉት ሐዲስ ውስጥ ምን ይላሉ አሂብ ሊናስ ማ ትሂቡ ሊነፍሲካ ተኩን ሙስሊማን ለራስ የምትወደውን ለሰዎችም ውደድ ያንን ያደረክ እንደሆን እውነተኛ ሙስሊም ትሆናለህ ይላል ነብዩ አለይሂ ሰላቱ ወሰለም ስለዚህ ኢኽዋኒ ረመዳን በሚመጣበት ሰዓት ብቻ እየጠበቀን ገና ሲገቡ والله እንጠንቀቅ ابن قيم الجوزي رحمة الله عليه من ይላሉ لا تحسب أن نفسك التي ساقتك إلى فعل الخيرات بل اعلم أنك عبد أحبك الله فلا تفرط في هذه المحبة فينساك لا تحسب أن نفسك التي ساقتك إلى الفعل الخيرات التاسبات قمت ملكام لمسرات مال نوغرن أنست بمتيد بسات نفسياك يوفق أجه نفسياك يعززك دائم أسلم بل اعلم أنك عبد أحبك الله أن يوم وقت أنت الله سبحانه وتعالى ودد باريانا فلا تفرط في هذه المحبة الله ودنيان ملكام النجر ولا أقرته اللينيان بلا يا الله أنت المودد مالنو أساستو وين مالنو أتالو دنبرن اندات تسس ليلا وندموچن بانساين أتملكت أني ملكام لي أني اندينين بمالت ليلا ونزك أدرقات تملكت فينساك إهنن متادرق كوانا الله يتوحلل ابن قيم الجوزي رحمة الله عليه سلازي إخواني أنا أقول لك شنم ياندان لراساتشن من ودهم ملكام لمسلم ودد زاريكو زي درجة على مسلم وشي درسنو أني بمالتاتشن هذا زاري عند مسلم مالنو لراسي على فلتن دول مسلم وندم وندي على فلت بزم فلاقوتو هذا አንድ ሙስሊም ወንድሙ ማለት ነው ትልቅ ደረጃ ሲደርስ ያይ ወንዶን እንብዛም አይጨነቅለት የሰሃቦችን የሰለፎችን ከነሱ በኋላ የመጡ መልካም ማለት ነው ሰዎችን ህይወት ያየን እንደውም እኔ የሚል ነገር አውቆም እሱ እህትም ኳነች እሷ እንጂ ዛሬኛ ሙስሊሞችን ለዚህ ደረጃ አድርጎ የመናም ማለት ነው መጫወቻ ያደረገን እኔ ስለሱ ምን አገባኝ እሷ እኔ እህትም ስለሷ ምን አገባኝ አላህ ማለት ነው ይሄንን ሁላ ውርጃ ወረደብን መሆን የነበረበት የሙስሊም ባህሪ እኔ ብቻ ሳይሆን ወንድሜ እኔ ብቻ ሳይሆን ሴትም ማለት ነው እህቴ ይሄንን ብንል ኖሮ አላህ ማለት ነው ትልቅ ደረጃ ደርሰን ነበር ዛሬ ላኪን አለ ሐቂቃውን ከተናገርን የለም والله ሁሉ ነገር መስጂድ ውስጥ ነው የሚያልቀው ስንገናኝ እዚሁ ነው ማሻአላህ ልክ መስጂድን ስናል ታሞ የሚተኛ ወንድም ይረሳል ተቸግሮ ከመስጂድ የቀረ ወንድም ይረሳል ያኒ ብዙ ማለት ነው ጉዳዮች አጋጥሞት የቀረ እህትና የቀረች እህት ትረሳለች ስናገኘው ብቻ ኢትዮጵያ ሄደ ነበር የጠፋ ይሄ ነው ባህሪያችን ግን ነብዩ አለይሂ ሰላቱ ወሰለም አንዱ እኮ ሰላትን አሰግደው ወደ ሰዎች ፊታቸውን የሚያዞሩበት ምክንያት የጠፋው ማለት ነው ለመፈለግ ነው ከሰሃቦቼ እከል ያልመጣም ምን ሆኖ ነው ያነበረ ባህሪያቸው الله ሁላችንን ባህሪያችን
የኔ ባህሪ ሆኖ አይደለም ሁላችንም ስለተጋራ ስለዚህ ረመዳን ውስጥ የሚመጡ ወንድሞቻችንን እስኪመጡ ድረስ ጠብቀን መተቸት ሳይሆን አሁኑ ማለት ነው ዳዕዋ እናርግላቸው በስራ ቦታ የምናገኛቸው ከሆነ በስልካቸው ያኒ ስልካቸው እኛ ጋር ያለ እንደሆነ አሁኑ ዳዕዋ እናርግላቸው ሲመጡ ደሞ መጡ ረመዳንን ጠብቀው እኛ መጀመሪያ ሰፍ ላይ ነበር ወደ ኋላ እኮ አወጡን አንበል والله በመጸዳቅ እኛ ይሄንን በማለት ከነሱ በልጠን ልንገኛ እንችልም ዒባዳ አላህ የተቀበለው ሰው ብቻ ነው ዒባዳ ሊሆን ይችላል የኔ ይቀበል ትላንት የመጣው ሰው ይቀበል እኔ 10 ዓመት ያለሁት እዚህ ማለት ነው ይቀበለኝ ትላንት ማለት ነው ወይንም ዛሬ መጥቶ እዚህ የሚሰግደውን ወንድሜን ይቀበለኝ እኔም ማውቀው ነገር የለም መጨነቅ ያለብኝ ስለ ራሴ ነው መጨነቅ ያለብኝ ስለ ወንድሜ ነው እንጂ ሌላውን ከፍ በማድረግ እኔ ማለት ነው ሌላውን ዝቅ በማድረግ አላህ ዘንድ የሚጨምርልኝ ደረጃ የለም መዋረድ ካልሆነ በስተቀር ኢብኑ አባስ ረዲየላሁ ዐንሁ ምን ይላል إني لأمر بآية من القرآن فأفهمها فأود أن الناس كلهم فهموا منها ما أفهم أني قرآن بمقرب بالساعات بهونه مالن القرآن عنكز لا ألفالو اللهم وفقي مالن يعني القرآن عنكز الله بمفلقو ملكم الردوالو ሁሉም ሰው ማለት ነው እኔ የተረዳሁትን የቁርአንን አያ ሁሉም ሰው ቢረዳውና እንደኔ ቢሆን ምን አለበት በማለት ለወንድሞቻቸው ማለት ነው ኸይርን ይመኛል ኢማሙ ሻፊዒ ረህመቱላሂ ዐለይሂ ወዲቱ أن الناس كلهم تعلموا هذا العلم ولم ينسب إلي منه شيء ሰዎች ሁላ ማለት ነው እኔ ያወቅኩትን የሸሪዓን ዕውቀት ቢያውቁ እመኝላቸዋለሁ ከሸሪዓው ዕውቀት አንዱም ወደኔ ተጠግቶ ባይነገር ይላል ለዚህም እኮ ነው አላህ በዱንያም በአኺራም ደረጃቸውን ላቀረ ላኪን ያ አህዋል ያጋር አለ ኸዋን ኸይር መውደድ አለ እንዳልኳችሁ ሁሉ ነገር መስጂድ ውስጥ ነው ወንድማማችም ወንድማያን መስጂድ ውስጥ ነው የሚያልቀው መጠያየቁ መስጂድ ውስጥ ነው የሚያልቀው ሁሉ ነገሩ መስጂድ ውስጥ ነው የሚያልቀው ይሄን በር ማለት ነው አልፈን ከሄነ በኋላ የእያንዳንዳችን ፋይል ዝግ ነው አይደለም አላህ ማለት ነው ለራሳቸው የሚወድ ለወንድሙ የሚወድ እንደዛ አይነት ጀግና አላህ Subhanahu Wa Ta'ala ስለዚህ እኛን አላህ ወፍቆን አመቱን ሙሉ መስጂድ እንዳመጣን ሁላ ሳይወፈቁ የቀሩ ወንድሞቻችንንም አላህ ወፍቆ ያምጣቸው ካመጣቸው በኋላ እኛንም ከረመዳንም በኋላ ጽናቱን ይስጠን እነሱንም ማለት ነው ከረመዳን በኋላም አላህ ጽናቱን ይስጣቸው አላህ ያጸና ሰው እንጂ ማንም ሰው በዲኑ ላይ ሊጸና የሚችል ሰው የለም ተውፊቁ የማን ነው የአላህ ነው Subhanahu Wa Ta'ala አላህ መልካም ሁላ ይወፍቀን ለራሳችንን ምንወደውን መልካም ሁላ ለሙስሊም ወንድም ለሙስሊም እህት ከሚወዱት አላህ Subhanahu Wa Ta'ala ያደርገን አላህ ከንፍቅና ቀልባችንን ማለት ነው ይጠብቀልን ምላሳችንን ከውሸት አይናችንን ማለት ነው ከመጥፎ ነው ያኒ ሁኔታችንን ሁላ ምእመን መላበስ ያለበትን ባህሪን ሁላ የተላበስን ሰዎች አላህ Subhanahu Wa Ta'ala ያደርገን አንዱን ማለት ነው ወደን አንዱንም እንጠላ አንዱን አስጠግተን አንዱንም እንገፋ አላህ እንደዛ አይነት ባህሪን አላህ Subhanahu Wa Ta'ala ይስጠን አላህ የታመሙትን ሁላ ይፈውሳቸው የተቸገሩትን ሁሉ አላህ Subhanahu Wa Ta'ala ካሉበት ችግር አላህ ያውጣቸው በዚህ ሰዓት ቁጭ ብለው ሮሯቸውን የሚያሰሙ አላህ አንተ እንጂ ሌላ አይኝም ይሄ ነው ችግር የሚሉትን ሁላ አላህ ለጠየቁት መልሳቸውን ይስጣቸው ዑለማዎችን ሁላ በገፍ የታሰሩትን ሙስሊሞች ሁላ አላህ ከያሉበት አላህ Subhanahu Wa Ta'ala ይፍታቸው በዚህ ሰዓት ጣረሞት ላይ ያሉ ሙስሊም ወንድሞቻችን እህቶቻችንን ሁላ በያሉበት ዓለም አላህ ጣረሞትን ያግራላቸው የሄዱትን በዚህ ሰዓት ቀብርን የገቡትን ሁላ አላህ የቀብርን ጥያቄ አላህ ያግራላቸው አላህ ሁሉንም ሙስሊሞች ሰላም ይስጣቸው اللهم أعز الإسلام والمسلمين
اللهم أعز إخواننا وأخواتنا في غزة يا رب العالمين، وفي بلادنا يا رب العالمين، وفي كل عالم يا رب العالمين. هذا وبالله التوفيق، صلى الله على نبينا محمد وعلى آله وأصحابه أجمعين.